በከድር መሐመድ መዝገብ የተከሰሱት 20ዎቹ ወጣቶች ከአዲስ አበባና ከተለያዩ አካባቢዎች ነው በግፍ የታሰሩትና የተያዙት። ልክ የዛሬ አመት የካቲት 14 ጀምሮ እነዚህ 20 ወጣቶቹ በግፍ ታሰሩም ከያሉበት ቦታ ኻሊድ መሐመድ ዳርሰማ ሶሪም ኢብራሂም ካሚል አብዱራህማን መሐመድ ዑስማን መሐመድ ኑሪ ፍጹም ቸርነት ከድር መሐመድ ሁሴን አህመድ ሻብዲን ነስሩ ሐያት ነስሩ ተውፊቅ ሚስባ ሽም አብደላ አብዱል ሐፊዝ ሻፊ ኸይሩ ኸይረዲን ነዚፍ ተማም ሙጅብ አሚኑም አብዱል ጀባር አብደላ ፉአድ አብዱል ቃድርና መሐመድ ከማል የግፍ ታሳሪዎች የህሊና እስረኞች አዎ በግጥም እነዚሁ 20ዎቹ ወጣቶች የግፍ እስረኞች ናቸው። እያንዳንዳቸው አስገራሚና አስደማሚ ታሪክ ያላቸው ናቸው። ጋዜጠኞቹ እንዲሁም ከጅማ የተያዙ ወጣቶች ሌሎችም ቢሆኑም የሚያስገርሙና የሚያስደምሙ ታሪኮች አላቸው። ኢንሻአላህ ሌሎቹን በሌላ ጊዜን በሰፊ የምንመለስባቸው ይሆንና ለዛሬ ግን ሁለቱን እህትና ወንድሞች የተያዙበትን ሁኔታና ያሉበትን ሁኔታ በማስመልከት አጠር አድርገን እንንገራችሁ። ባሳለፍነው ጊዜም ኢትዮጵያን ሂዩማን ራይትስ ፕሮጀክት የተባለም ድረገጽ የሻሃቡዲንን አያያዝ አስመልክቶ አቅርቦት ነበረ። በጽሁፉ እንዲህ ነበረ የተያዙበት ሁኔታ። የካቲት 14 2007 ጠዋት ላይ ነው። በዚያ ቀን ሻሃቡዲን ከእህቱ ጋር ነበረ። በር ተንኳክቶ ሲከፈት አንድ የማውቀው ደህንነት በሩ ላይ ቆሟል ይላል ሻሃቡዲን ለሂዩማን ራይትስ በጻፈው ጽሁፍ ላይ። ሌሎችም ፈንጠር ብለው ቆመዋል። ወደ ኋላ የዞር ስል እህቴ ሐያት ነስረዲን ሁኔታውን እየተመለከተች ነበረ። በሩ ፊት ለፊት የቆመው ደህንነት ወደ ውስጥ እየገባ ሰላም አለይኩም ሲል ተናገረ። ለሰላምታው አጸፋ መለሱ። የሰውየው ንግግር ቃና ሲታይ የሙስሊም ይመስል ነበር። ደህንነቱ ወደ ውስጥ ገባ። ሌሎቹ ፈንጠር ብለው ቆመው የነበሩትም ተከታትለው ገቡ። ይህ ሁሉ ሲሆን የቤቱ ባለቤት የነበረችው እህታቸው አልነበረችም። በቦታው መጸዳጃ ቤት ነበረች። ፖሊሶችና ደህንነቶች ተከታትለው ወደ ግቢው የገቡ። ሰላምታ ያቀረበው ደህንነት ተንበርከክ ሲል ሻሃቡዲንን አዘዘው። ተንበርከክ ባሉ ጊዜም ጀግናው ሐያተል ኩብራ እንዳትንበረከክ ለምንድን ነው የምትንበረከከው አለች በኃይለ ቃል። ለደህንነቶች የምትበገር አልነበረችም። አላህን ብቻ የምትፈራ ህግን የምታከብር ዜጋ ነበረችና። ከዚያ በኋላስ ክስተቱ ምን ይመስል ነበር? የሐያተል ኩብራ እንዲሁም ደግሞ የሻሃቡዲን እህት ሁኔታውን በማስመልከት እንዲህ በማለት ትተርካለች። ስለያያዛቸው ደግሞ ባጭሩ በጧት ነበረ። እኛ ምንም ነገር የለም ብለን ሰላም ብለን ነበር የተቀመጥነው። ደህንነት ተብዮች ወደ ግቢ ገቡ። ብዙ ነበሩ። ወዲናው ሊተበታተኑ ያለምንም ጥያቄ እንደኛው ፈንጥር ብሎ ሐያተል ኩብራ ሻሃቡዲን ብሎ ጠየቀ። ወዲያውኑ ተንበርከከ ሻሃቡዲንን ማለት ነው። ተንበርከክ ሲለው ሐያተል ኩብራ እንዳትንበረከክ አለችው። ምክንያቱም የመጥያ ወረቀት እና ወይም ደግሞ መታወቂያችን አሳየኝ ስትል አንቺ ዝም በይ ዋ አላት። በተደጋጋሚ ዋ አላት። ምክንያቱም ዛቻው ያው በኋላ ምን እንደሚያስከትል በፊት ያስታውቅ ነበረ። አልሐምዱሊላህ እንደዚህ ሲላት ሐያት ብዙም አልተደናገጠችም። ምክንያቱም አንድ ቀን ይሄ ነገር ይመጣል ብላ ስለምታስብ አልሐምዱሊላህ ብዙም አላስጨነቃትም። ከምንም በላይ ደግሞ ያስጨነቃት የሂጃቧ የዲኗ ጉዳይ ነበር ስለነበር ከመግባታቸው በፊት ላይ እንደውም ለኔ ያለችኝ ምን ነበር? ባክሽን እንትን ምለክስ ነገር እና የፈለገ ቢመቱኝም ቢገርፉኝም ምንም ቢያሰቃዩኝ ምለክስ ነገር ብቻ አዘጋጁልኝ አለችኝ።
አልሐምዱሊላህ ሰጣኋት ለባበሰች እሱ ነበር ያስደነቃት ያሰቃዩኝም መሸፋፈን ይሻላል ነበር ያለችኝ እንደውም ተረጋግታ ለረጅም ሰዓት ረካዓትን ሰግዳ በጣም ረጅም ሰዓት ዱዓ አደረገች አልሐምዱሊላህ الله أكبر يا رحمن ارحم ضعفنا በርግጥም የሃተል ኩብራ ጀግንነትና ብርታቷም እጅግ የሚያስገርም ነበር በፍጹም የምትፈራም አልነበረችም ሃተል ኩብራ ቁርአኑን አዘጋጁልኝ ምንም ሊያደርጉኝ አይችሉም በማለት ጠንክራ ወንድሟንም ታጠነክር ነበር በፒካፕ መኪና ከጫኗቸው በኋላም ሃተል ኩብራ ወንድሟን አበረታችው እነዚህ ጥፍሮች ሊነቀሉ ይችላሉ አይዞህ ጠንክር ነበር ያለችው ሃተል ኩብራ ቁርአን ጠየቀች ቁርአን ሰጣት ሻሃቡዲን ለማረጋጋት የሚቀመስ ጠየቀች የሚበላ ማለት ነው ያው እሱንም ለማረጋጋት እኛንም ለማረጋጋት ብዙ ተጨነቀች ሰጣት በመጨረሻ ሲወጡ ሻሃቡዲን እጅህን ወደ ኋላ አድርጋው በራሱ ቃበቶ በጣም ቀጭንና የሚያሳምም ቃበቶ ነበር ያሰረው ከወገቡ ላይ ሰጥቶ እጁን አሰረ የዛኔ ሀያት በጣም ተቆረቆረችና በጣም አዝና እባክህን እጁን ስታው ቃበቶ እኮ በጣም እያሳመመው ነው ብላ ስትጠይቅ ከዛ በስተኋላ ደግሞ ምን ትለው ነበር ሻሃቡዲን ጠንክር ይሄ በጣም ቀላል ነው ከዚህ በኋላ ብዙ ነገር ሊደርስብን ይችላል ጥፍሮች ሊወላልቁ ይችላሉ ጠንክር አሽሪውን የኔ ወንድም ከማለት ውጪ ምንም ነገር ያለችው ነገር የለም እና ፊቷ ላይ ምንም ፍርሃት አይነበብም ምንም ነገር አይነበብም ምክንያቱም ለእንደዚህ አይነት ነገር ዝግጁ ስለነበረች አንድ ቀን ይመጣል ብላ ስለምታስብ እና አልሐምዱሊላህ ሁሉ ደግሞ ለዲኗ ጠንካራ በመሆኗ በጣም ያስደስተኛል በርግጥም በጀግንነቷ በወጣትነቷ አላህን ብቻ የፈራች ለአምባገነኖች ያልተንበረከከችው ሃተል ኩብራም ለሌሎች ወጣቶችም አስተማሪም የሆነች ያልተዘመረላት ጀግና ናት ለመሆኑ ሃተል ኩብራና ሻሃቡዲን በቤት ውስጥ ምን አይነት ስነ ምግባርና ባህሪ ነበራቸው ስለ ሃተል ኩብራ እንዲህ በማለት ትገልጽልናለች ሃተል ኩብራ ቤት ውስጥ በጣም ጥሩ ባህሪ ያላት ሁሌም ፈገግተኛና ሰላማዊ ሰው አንዳንዴም ስራ ከውጭ በስቶባት ባረፈደች ሰዓት ስንቆጣት ራሷ በፈገግታ የምታሳልፍና ጥሩ ባህሪ ያላት ከማንኛውም ሰው ተግባቢ ለሁሉም ነገር በጣም ታጋሽና ለቤተሰብ አዛኝ አሳቢ ብቻ ስለሃት ተወስቶ አልቀም ለዲና ተቆርቋሪና ለዲና በሚመጣባቸው ነገሮች ሁሉ ከማሰብ ከመጨነቅ ሌላ ብዙም ሌላ ነገር እንደማያስጨንቃት ብቻ አላህ ካለችበት ከስር ነጃ ይበላት ከሁሉ ነገር ነጃ ይበላት አላህ ይጠብቃት በርግጥም ሃተል ኩብራ በስነ ምግባሯ እጅግ መልካም የሆነች አላህን የምትፈራ ወጣት ሴት ናት እንዲሁም ደግሞ ሻሃቡዲንም ቢሆን እድሜው ገና ቢሆንም እህቱ በጥሩ ስነ ምግባር ቤተሰቡ ያሳደጉት ወጣት ነው ለሌሎች ማርያ መሆን የሚችል ስለ ሻሃቡዲን እህቱ ትናገራለች ስለ ሻሃቡዲን ደግሞ ሻሃቡዲን የሃተል ኩብራ ሳናሽ በእድሜው ትንሽ ቢሆንም ከእድሜው በላይ እንደሚያስብና በጣም ተወዳጅ ለእናት አባቱ ቦታ ያለው ክብር የሚሰጥ ለታላላቆቹ ክብር የሚሰጥ በጣም ጥሩ ጸባይ ያለውና ከእድሜው የማይመጣጠን ሐሳቢ በሩህሩህነቱ ቤት ውስጥ ተወዳዳሪ የሌለው ጥሩ ልጅና በጣም የምንወደው ልጅ ነበር ብቻ ወላሂ ምን ያደርጋል አልহামዱሊላህ ማለት ነው ያለ እድሜው በዚህ በጨቅላነቱ ያለ መቋቋም የማይችለው ነገር ሁሉ ተቋቁሞ
እስር ቤት ውስጥ መታጎሩ በጣም ያሳዝናል። ብቻ አልহামዱሊላህ ለራሱ ነው ለዲኑ ነው። እነዚህ ወጣቶች በማዕከላዊ ከገቡ በኋላ በተለይም በሀያተል ኩብራ እጅግ የሆነ ከፍተኛ የሆነ ስቃይና መከራ ደርሶባቸዋል። ነገር ግን ይህ ሁሉ መስዋዕትነት የሚከፈለው ለዲን መሆኑን በማሰብ የበረቱ የጀገኑ ወጣቶች ናቸው። ምንም ነገር ያልበገራቸው እስከ መጨረሻው ጊዜ ድረስ ጽናትና ብርታታቸው የሚያስገርምና የሚያስደንቅ ነው። ከዛ በኋላ ወደ ማዕከላዊ የነበሩ ችግሮች በጣም አስቸጋሪና አሰልቺ በጣም ከባድ አሰቃቂ ነገሮች ነበሩ። በየጊዜው የምንሰማቸው ነገሮች በጣም የሚያስደነግጡ በመሃል ሀያትን ሐኪም ቤት ሄድ እንደነበረ በአምቡላንስ ወስዷት እንደነበረ እና ብዙ ነገሮችን እንዳሳለፉ እንደ እድሜያቸው ሳይሆን ማሻአላህ ሁሉን ነገር ተቋቁመው ሁሉን ነገር አሳልፈው ያም ለዲናቸው ስለሆነ እሱን እያሰቡ ለዲናቸው የመጣባቸው ነገር ስለሆነ እሱን እያሰቡ ጽናታቸው ሁሉ ነገራቸው ያስደስት ነበር። ብታዝንም ይሄ ነገር ቢያሳዝንህም ጽናታቸውን ስትሰማ ደግሞ አንተም እፎይ ታገኘ ነበር። አልহামዱሊላህ ሁሉ ነገር አለፈ። ይሄ ሁሉ ነገር አልፏል ተብሎ እንኳን ከማዕከላዊ ሲወጡ ያው ሀያት ወደ ቃሊቲ ነው ሄደችው። ሻሃቡዲን ወደ ቂሊንጦ ነው ሄደው እስካሁን ሰዓት ጊዜ ጀምሮ ሀያተል ኩብራ ብዙም ለውጦች አላየችም። ምክንያቱም በየቀኑ በኒቃባ በሂጃባ የሚመጣባት ነገር በጣም ጽናትን ይፈልግ ነበር። በጣም ትግልን ይፈልጋል። በጣም ታጋሽነትን ይፈልጋል። ያን ሁሉ እስካሁንም እየተቋቋመች ነው ያለችው። ለማንኛውም ሁሉንም አላህ ወንድሞቻችንን ሁሉንም አላህ ከዚህ ከእስር ነጃ ይበለንና አላህ ድሉንም ቅርብ ያደርግልን። ዛሬም በእስር ላይ ሆና ሀያተል ኩብራ ለሌሎችም አርአያ መሆን የቻለች ናት። ሌሎች ከእስር ሲመጡ ባለፈው የወለደችውን ጨምሮ እንዲሁም ደግሞ በእስር ላይ ያለችው ለመርየም ሀያቱ ለሌሎችም ጭምር አጋርና ድጋፏን የምትሰጥ ዛሬም ያልተንበረከከች ዛሬም በጀግንነትና በጽናት ላይ ያለች ናት ሀያተል ኩብራ። ጀግናዋም ሀያተል ኩብራም ሸሃቡዲንም በእርግጥም በዚህ ዘመን ላሉ ወጣቶችም ሆኑ ቤተሰቦች አርአያም መሆን የሚችሉም ወጣቶች ናቸው። ሀያተል ኩብራ ነው የታሰረችበትን 1ኛ ዓመት አስመልክቶ ለቤተሰቦቿ በተለይም ደግሞም ለወላጅ እናቷ ተከታዩን ደብዳቤና ግጥም ከእስር ቤት ሆና ልካለች። እነሆ የላከችውን ደብዳቤ ሰሊም እንዲህ ታነበዋለች። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ከባድ ነው የፈተናው ጎዳና ላይ ናችሁና ታገሱ። ለኛ እስከ ዛሬ ካሳለፍናቸው ጊዜ ከበደ እናሳልፈም። አልহামዱሊላህ ከባዱ ጊዜ አልፏል። ከዚህ በኋላ ያለው ፈተና እናንተ ላይ ነው። የታሰርነው እኛ ሳንሆን እናንተ ናችሁ። አስታውሱ እነዚያን የጀግና ቤተሰቦች አባት በፈተና በወደቁበት ጊዜ አቡ አማር ያሲር የቁረሾች ጭካኔ በርትቶበት አህድ እያለ ህይወቱ አለፈ። እሙ አማር ሱመያ ማንንም ምንም ቢል ህይወቷን ሳትሰስት ይሁዷ ልጅ ነገር ሳያሳሳት ወይ ፍንከች እንዳለች እሷም አህድ እንዳለች በግፍ ተወግታ ሀያቷ አለፈች። ድንቅ የኢስላም ጀግኖች የመጀመሪያዎቹ ሸሂዶች ለነዚያ ነበር ረሱል ሰለላሁ ዐለይሂ ወሰለም የአማር ቤተሰቦች በፈተና መውደቃቸውን ሲሰሙ የአማር ቤተሰቦች ሆይ ጀነት ቃል ተገብቶላችኋል ያሉት። እናም ቤተሰቦቼ እስካሁን ያሳለፍነው ሳይሆን ቀጣይ የሚመጣውን ፈተና ታገሱ። ወላሂ አላህ ጽናቱን ይሰጣችሁ ዘንድ የሁል ጊዜ ዱዓዬ ነው። እናም ሁላችሁንም እወዳችኋለሁ። ይችን ግጥም ደግሞ ለእናቴ አንብቡላት። ኦሜ ደጌ ክብሬናት ማረጌ ኦሜ
ሽታ አንቺ ያላህ ስጦታ ላንቺ ጀናለሽ እናት ግርሰና የጀነት መገኛ ይባላህ የመወደድ ትልቅ መሆኛ እማ ታልቅሺ በመታሰራችን ይልቁንስ አልቅሺ ለተደፈረብን ለውዱ ዲናችን እኛ በህይወት ኖረን ዲኑ ከሚደፈር ለውጥ ማምጣት ሳንችል ቁጭ ብለን ከማፈር በህይወት እያለን መስጂድ ከሚቀማ ምንም ማድረግ ሳንችል ልባችን ሲደማ ስንቱን እያሰማን የስቃዩ ማማ እኛ በህይወት ኖረን መድረሳ ሲዘጋ በጠላት ተወረን በጠላት መንጋጋ ምኑን ዘርዝሬልሽ ምኑንስ ልተዋው ትላንት አስቀርቶኝ ዛሬ ኡስታዜን ሳጣው ስለ ኢስላም ብሎ ከቤት ወጥቶ የቀረው የጠላቶች ተንኮል ልባችንን ሲያደማው ስንኝማማ እማ ልብሽን ስጭኝ እስኪ አንድ ያዳምጪኝ በመታሰራችን ለውጥ ካመጣልን እስር ብቻ አይደለም ሁሉንም ለመቀበል እኛ ዝግጁ ነን ታገሺ የኛ እናት አትቁረጪ ተስፋ ነገ ታይዋለሽ ዲናችን ሲስፋፋ ቂሊንጦ ቃሊቲ ስቃይ ሲበዛብሽ አንዴዛ አንዴዚ እየተመላለሽ ሐሳቡ ጭንቀቱ አዋራው ፀሐዩ ሲፈራረቅብሽ አብሽሪ የኛ እናት ላንቺ ጀናለሽ እንዲህ ሆኖ አይቀርም ነገን ታይዋለሽ የእስልምና ፋና ዳር እስከ ዳር በርቶ ወለድሻቸው ልጆች ድሉ ተስፋፍቶ ቢስሚላህ ቅርብ ነው የምታይበት ጊዜውም ደርሷል የምንሰባሰብበት ስምኝማማ እስኪ አንድ ያድምጪኝ አንቺ ከጠነከርሽ ከበረታሽልኝ ያኔ ነው ለኛ እስር የሚቀልልን አብሽሪ የኛ እናት ላንቺ ጀናለሽ አብሽሪ የኛ እናት ላንቺ ጀናለሽ ኢንሻአላህ ሀተል ኩብራ ከቃሊቲ ማረሚያ ቤት ኦሜ ደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ የዱንያና የርዝቅ መገኛ ቦታቸው ከናት እግር በታች እዚያ ነው ምንጫቸው በጉብዝናዋ ወቅት እንዳሳደገች ራሷን አሳልፋ ላንተ እንደሰጠች ፍቃዷን የሞላ እናቱን አክባሪ ክብር ይቸረዋል ካላህ ከፈጣሪ እናት ግርሰና የጀነት መገኛ ይባላህ የመወደድ ትልቅ መሆኛ ኦሜ ደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ በርግጥም የማይበገሩም ጀግኖቹ ሀያተል ኩብራና ሻውዲን ከአንድ ቤተሰብ የታሰሩ ግፍና መከራውን ለእስላም ሲሉ የተቀበሉ ናቸው አላህ Subhanahu Wa Ta'ala መልካም እንዳቸውን እንዲከፍላቸው ዱዓችን ነው እነሆ ዛሬም በቀጠሮ በፍርድ ቤት እየተመላለሱም ይገኛሉ በዝግጅቱ ትምህርት እንዳገኛችሁበት ተስፋ እናደርጋለን ቢያስሩኝ ቢገርፉኝ በችሎት ቢያውሉኝ መቼ ተሰጠው መቼ ተሸነፍኩኝ አለው በኩራቴ አለው በጽናቴ ቃሌን የማላጥፍ እስከ ለተሞቴ በጫንቃ ያዘልከው የትውልድ አደራ አንገትህን ያልሰሰት ለጠላቶች ካራ